በዓለማችን ላይ ከ55 ሚሊዮን በላይ የሚሆኑ ሰዎች ዲሜንሺያ ከሚባል ወይም የመርሳት በሽታ ጋር ይኖራሉ። በ2024 የዓለም የጤና ድርጅት ወይም WHO በጥናቱ እንዳረጋገጠው ከነዚህ ውስጥ ከ60 እስከ 70% የሚሆነው በአልዛይመርስ ምክንያት የሚመጣ ነው። በዓለም አቀፍ ደረጃ በየ3 ሰከንዱ አንድ አዲስ የዲሜንሺያ ወይም የመርሳት በሽታ ተጠቂ ይገኛል ይላል። በዚህ ቪዲዮ በዚህ ደረጃ ሰዎችን እያጠቃ ያለው የመርሳት በሽታ ምንድነው የሚለውንና ከዚህ ችግር ለመውጣት የሚጠቅሙን በጥናት የተረጋገጡ 5 ዘዴዎችን እናያለን። ቪዲዮውን ላይክ በማድረግ ጀምሩ። የአብዛኛው ሰው ህይወት ውስጥ እንደ በሽታ እየታየ ያለው የመርሳት ችግር ነው። በዕለት ተዕለት እንቅስቃሴያችን ውስጥ አብዛኞቻችን እነዚህ ችግሮች ሲያጋጥሙን ምናልባት የአልዛይመርስ በሽታ ይሆን ብለን እንሰጋለን። ቤታችሁ ውስጥ የሆነ ዕቃ ለማምጣት ወይም የሆነ ስራ ለመስራት ወደ አንደኛው ክፍል ትገቡና ወዲያው ደግሞ ምን ልታደርጉ እንደገባችሁ ይጠፋባችኋል። በሌላ ጊዜ ደግሞ መንገድ ላይ የሆነ ቦታ የምታውቁት ሰው ታገኙና ግን የትና መቼ እንደምታውቁት ሙሉ በሙሉ ትረሱታላችሁ። እነዚህ ችግሮች በአብዛኛው ሰው ላይ ሲከሰቱ ይታያሉ። ብዙውን ጊዜ የማስታወስ ችሎታችን ልክ እንደ ማሽን ፍጹም እንዲሆን እንጠብቃለን። ነገር ግን ትክክለኛው የሰው ልጅ አእምሮ የሚሰራው በዛ መንገድ አይደለም። በሳይንስ እንደተረጋገጠው እጅግ በጣም ብልህና ጤናማ አእምሮዎችም ቢሆኑ እንኳን ነገሮችን የመርሳት ችግር ይታይባቸዋል። እናም እነዚህ ከላይ የጠቀስኳቸው ችግሮች የተለመዱና ለአልዛይመርስ የሚያደርሱ ምልክቶች አይደሉም። ነገር ግን ችግሩ ከነዚህ ምልክቶች የከፋ ከሆነና አሁን ወደምናየው ምልክት የተጠጋ ከሆነ ምናልባት ይሄ የአልዛይመርስ በሽታ ሊሆን ይችላል። ብዙ ሰዎች በተለይም በእድሜ እየገፉ ሲሄዱ እያንዳንዱ ትንሽ የማስታወስ ስህተት እንደ ሰው ስም መርሳት፣ ሊያደርጉት የነበረውን ነገር መዘንጋት ወይም ወደ ክፍል ገብቶ ለምን እንደመጡ ማስታወስ አለመቻል የመሳሰሉ ችግሮችን የአልዛይመርስ በሽታ የመጀመሪያ ምልክቶች ሊሆኑ ይችላሉ ብሎ ይፈራሉ። ነገር ግን ይህንን ፍርሃት በትክክል ለመረዳት በመጀመሪያ አልዛይመርስ ምን እንደሆነ፣ እንዴት እንደሚጀምርና ከተለመደው የሰው ልጅ የመርሳት ችግር እንዴት እንደሚለይ መረዳት አለብን። የአልዛይመርስ በሽታ የሚጀምረው አሚሎይድ ቤታ ተብሎ በሚጠራ በተፈጥሮ በብሬናችን ወይም በአንጎላችን ውስጥ ተጣብቆ በሚገኝ ፕሮቲን ነው። የጤነኛ ሰዎች ብሬን ይህንን ፕሮቲን በቀላሉ ማስወገድ ሲችል፣ ነገር ግን ለአንዳንድ ሰዎች ገና እስካሁንም ድረስ እየተጠኑ ባሉ ምክንያቶች ይህ ፕሮቲን በአንጎላቸው ውስጥ ይከማቻል። ይሄ አሚሎይድ ቤታ የምንለው ፕሮቲን እርስ በርስ ሲጣበቅ ሳይንቲስቶች አሚሎይድ ፕላክስ ብለው የሚጠሯቸውን ነገሮች መፍጠር ይጀምራሉ። እነዚህ ፕሮቲኖች አንጎላችን በትክክል ስራውን እንዳይሰራ እንቅፋት ይሆናሉ ማለት ነው። እነዚህ አሚሎይድ ፕላክስ አንድ ሰው ላይ ቢኖሩም ወዲያውኑ ምልክት አያሳዩም። ለብዙ ጊዜ ራሳቸውን ደብቀው የሰው ልጅ አንጎል ውስጥ መቆየት ይችላሉ። ልክ በአርተሪዎቻችን ውስጥ እንዳለው የኮሌስትሮል ክምችት ማለት ነው። ከፍተኛ የኮሌስትሮል ክምችት ለረጅም ጊዜ ምንም አይነት ምልክት ሳያሳየን ይቆይና ድንገት የሆነ ጊዜ ላይ ለልብ ድካም ያጋልጠናል። ይህም በተመሳሳይ የሆነ ሰዓት ላይ ክምችቱ በከፍተኛ መጠን ሲጨምር አንጎላችን መለወጥ ይጀምራል ማለት ነው። ብሬናችን እዛ ደረጃ ላይ ከደረሰ እነዚህ ፕላኮች በአንጎል ሴሎች ውስጥ የሚገኙ የተጣመሙ ፋይበሮች ማለትም ኒውሮፊብሪላሪ ታንግልስ እንዲቀሰቀሱ ምክንያት ይሆናሉ። እንዲሁም የእብጠት፣ የሴል መሞትና የአንጎል የሐሳብ ልውውጥ መረብ ቀስ በቀስ መበላሸትን ማስነሳት ይጀምራሉ። በዚህ ወቅት አንድ ሰው እውነተኛና እየተባባሱ የሚሄዱ የአልዛይመርስ በሽታ ምልክቶችን ማየት ሊጀምር ይችላል ማለት ነው። ነገር ግን አንጎላችን እዚያ ደረጃ ላይ እስኪደርስ ድረስ አሚሎይድ ቤታ በአንጎል ውስጥ ቢገኝም የዕለት ተዕለት የመርሳት ችግር እንደ ትልቅ አደጋ ሊቆጠር አይችልም። የሰው ልጅ ልክ እንደ ማሽን እያንዳንዷን ነገር የማስታወስ ግዴታ የለበትም የተባለውም ለዚህ ነው። መርሳት ከፍተኛ ደረጃ ላይ ካልደረሰ በስተቀር ተፈጥሯዊ ነው ተብሎ ይወሰዳል። የአልዛይመርስ በሽታ የተለየ የሚያደርገው አንድ ሰው መርሳቱ ብቻ ሳይሆን የሚረሳበት መንገድ ጭምር ነው። ይህ በሽታ የሚጀምረው ሂፖካምፓስ በተባለው የአንጎል ክፍል ውስጥ ሲሆን ይህ ክፍል አዳዲስ ትዝታዎችን የመፍጠርና የማስታወስ ኃላፊነት አለበት። ይህ አንጎል ክፍል እንደተጎዳ ልናውቅ የምንችለው አንድ ሰው ላይ የሚከተሉት ችግሮች ከታዩ ነው። የሆነ ሰው ከጥቂት ደቂቃዎች በፊት የነገራችሁን ነገር ማስታወስ አለመቻል፣ ወይም እናንተ ራሳችሁ ከጥቂት ደቂቃዎች በፊት ለሆነ ሰው የተናገራችሁትን ነገር ረስታችሁት ደግማችሁ ስትነግሩት፣ በተደጋጋሚ ስታዩት የኖራችሁትን ቦታ ወይም ስፍራ መርሳት ወይም ፈጽሞ እዚያ እንደነበረ ምንም አይነት ትዝታ አለመኖር፣ ከሰዎች ጋር በቅርቡ ያደረጋችሁትን ሙሉ ውይይት ወይም ትልቅ ስብሰባ መርሳት ሊሆን ይችላል። ለምን? ምክንያቱም የአንጎላችሁ የማስታወስ ማዕከል የሆነው ሂፖካምፓስ ጥቃት እየደረሰበት ስለሆነ ልምዶችን በትክክል ማከማቸትና መያዝ አይችልም።
እነዚህን የመሳሰሉ ምልክቶች ከታዩ ሂፖካምፓስ የሚባለው የአንጎል ክፍል እየተጎዳ እንደሆነ ቀላል ማሳያዎች ናቸው። አልዛይመርስ እየተባባሰ ሲሄድ የማስታወስ ችሎታ መጥፋት ላይ ብቻ አያቆምም። ሌሎች የአንጎል ክፍሎችንም ማጥቃት ይጀምራል። ለምሳሌ ውሳኔ በመስጠት፣ ፍርድ በመስጠትና ችግሮችን ሶልቭ በማድረግ ሂደት ውስጥ ፓርቲሲፔት የሚያደርገውን የፊት ለፊት የአንጎል ክፍል ወይም ፍሮንታል ሎብ የሚባለውን መጉዳት ይጀምራል። ይህም መሰረታዊ የሆኑ ምርጫዎችን ለማድረግ ወይም ቀላል ችግሮችን ለመፍታት የሚያስችል አቅም እየተጎዳ ይሄዳል ማለት ነው። ከዚያም ስፓሻል አዌርነሳችንን ኮንትሮል ወደሚያደርጉ ክፍሎች ይሰራጫል። ይህም አንድ ሰው ለብዙ አስርተ ዓመታት የኖረበትን ሰፈር ሊረሳ ወደሚችልበት ደረጃ ሊሸጋገር ይችላል፣ ወይም ወደ ቤቱ የሚያደርሰውን መንገድ ይረሳል ማለት ነው። በተጨማሪም መግባቢያ ቋንቋን የመቆጣጠር ኃላፊነት ያለባቸውን ክፍሎች ሊጎዳ ይችላል። ማለትም በውይይት ወይም በንግግር ወቅት ትክክለኛ ቃላትን መናገር ወይም ሐሳቦችን መለዋወጥ ያዳግታል። እናም ጉዳቱ ሊምቢክ ሲስተም ላይ ከደረሰ በከፍተኛ ደረጃ የስሜትና የባህሪ መለዋወጥ ያስከትላል። ሊምቢክ ሲስተም ማለት ኢሞሽናችንን፣ ቢሄቪየራችንን እንዲሁም ሞቲቬሽናችንን ሬጉሌት የሚያደርጉልን የአንጎላችን መዋቅራዊ ክፍል ነው። ታዲያ ሁሉ ነገር ቢከሰት እጅግ አደገኛና አብዛኞቻችንን ሊያስፈራ የሚችል ነገር ነው። ነገር ግን ጥሩ ዜና፣ እነዚህ ከባድ ምልክቶች በአብዛኛው ሰው ላይ በጭራሽ አይከሰቱም። እንደውም በየቀኑ የምንረሳው ነገር በአብዛኛው ሙሉ በሙሉ የተለመደና ጤነኛ ነው ተብሎ ይወሰዳል። በሳይንስ እንደተረጋገጠው 2% የሚሆነው የአልዛይመርስ ተጠቂ በጄኔቲክስ አማካኝነት ይከሰታል። ሌሎች የአልዛይመርስ ተጠቂዎች ደግሞ በእድሜ፣ የሚኖሩበት አካባቢ አለመመቸት፣ በተለይ በአኗኗር ዘይቤያቸው ወይም ላይፍ ስታይል አማካኝነት ይጠቃሉ ማለት ነው። በላይፍ ስታይላችን አማካኝነት የአልዛይመርስ በሽታ ሊያስከትሉ ይችላሉ ተብለው ከተጠቀሱት ምክንያቶች ውስጥ በዋናነት የሚከተሉት ናቸው። አንድ ሰው የሚከተሉትን 5 ነገሮች በትክክል ተገንዝቦ የሚተገብር ከሆነ በቀላሉ ራሱን ከዚህ በሽታ መከላከል ይችላል። የመጀመሪያው እንቅልፍ ነው። አብዛኛው ሰው እንቅልፍን የሚያስበው ከረጅም ቀን በኋላ ከድካም ለማገገም እንደ ቀላል እረፍት ነው። ነገር ግን ብዙዎች የማይገነዘቡት ነገር ቢኖር እንቅልፍ አንጎላችንን ወይም ብሬናችንን ፕሮቴክት የምናደርግበት ትልቅ መሳሪያ ነው። ይህም ጎጂ የሆኑ ቆሻሻዎችን የሚያጸዳና የረጅም ጊዜ ማስታወስ ችሎታችንን ጠብቆ የሚያቆይ ሀብታችን ነው። በምንተኛበት ጊዜ በተለይም በምሽት ጥልቅና አእምሮን በሚያድሱ የእንቅልፍ ደረጃዎች ውስጥ ግሊያል ሴልስ የሚባሉ ልዩ የአንጎላችን ሴሎች ወደ ስራ ይገባሉ። ማለትም እነዚህ ሴሎች የአእምሮአችንን የማያስፈልጉና የተከማቹ ቆሻሻዎችን የሚያጸዱልን በዚህ በተኛንበት ሰዓት ነው። ከሚያጸዱት በጣም አላስፈላጊ ነገሮች ውስጥ አንዱ አሚሎይድ ቤታ ነው። ይህ ፕሮቲን ለብዙ ዓመታት ከተተወና ከተከማቸ የአልዛይመርስ በሽታ መከሰት ምክንያት የሆኑትን ማለትም አሚሎይድ ፕላክስ ሊፈጥር ይችላል። ነገር ግን ይህ ሳይሆን ሲቀር ማለትም በቂ እንቅልፍ ሳታገኙ ስትቀሩ አእምሯችሁ በትክክል ለማጽዳት የሚያስፈልገውን ጊዜ አያገኝም። በዚህም ምክንያት ግሊያል ሴሎች ስራቸውን ሳያጠናቀቁ ይቀራሉ። እናም የአሚሎይድ ቤታ ሙሉ በሙሉ ሳይጠፋ ይቀራል ማለት ነው። ይህ የእንቅልፍ ማጣት ችግር አንድ ጊዜ ወይም ለተወሰኑ ጊዜያት ብቻ ቢሆን ያን ያህል ትልቅ ችግር ላይሆኑ ይችላሉ። ነገር ግን ይህ ችግር የረጅም ጊዜ ልማድ ሆኖ የሚቀጥል ከሆነ ያ የቀረው አሚሎይድ እንደገና መከማቸት ሊጀምር ይችላል። እናም ቀስ ብሎ የተከማቸው ነገር የአልዛይመርስ በሽታ የማስከተል እድሉ ከፍተኛ ይሆናል ማለት ነው። ሁለተኛው አመጋገብ። ስለ ምግብ ሲነሳ ብዙ ጊዜ የምናተኩረው ፊዚካሊ የሚሰጠን ጥቅም ላይ ነው። ነገር ግን ከዛ በተጨማሪ በዋናነት ምግብ የአእምሮአችን ጤና የተስተካከለ እንዲሆን ከፍተኛ አስተዋጽኦ አለው። በእርግጥም እጅግ በጣም ብዙ ሳይንሳዊ ጥናቶች እንደሚያሳዩት በየቀኑ የምንመገበው ምግብ አንጎላችንን በመጠበቅ ወይም ለአደጋ በማጋለጥ ዙሪያ ትልቅ ሚና ይጫወታል። ለአንጎል ጤናማ የሆኑ አመጋገብ ስርዓቶችን እንደ ማይንድ ዴት ያሉ የሚከተሉ ሰዎች በአልዛይመርስ በሽታ የመያዝ እድላቸውን እስከ 50% ሊቀንሱ ይችላሉ። ማይንድ ዴት ምንድነው ካላችሁ፣ የአእምሮ ጤናን ለማሳደግና የአልዛይመርስ በሽታን እንዲሁም የአእምሮ ዝግመትን ለመቀነስ ታስቦ የተዘጋጀ የአመጋገብ ዘዴ ነው። ይህ አመጋገብ ስርዓት ቅጠላማ አትክልቶችን፣ ለውዝ፣ የእህል ዘሮችን፣ አሳ፣ የዶሮ ስጋ፣ ባቄላዎችንና የወይራ ዘይትን እንድንመገብ ያበረታታል። እነዚህ ሁሉ ለአእምሮ ጤና ጠቃሚ በሆኑ ንጥረ ነገሮች የበለጸጉ ናቸው። በአንቲኦክሲደንቶች፣ በጤናማ ቅባቶች፣ በፋይበርና በቫይታሚኖች የተሞሉ ናቸው። እነዚህም ሰውነታችሁን ከመመገብ ባለፈ የሰውነት ውስጥ እብጠትን ይቀንሳሉ። ወደ አንጎል የሚሄደውን የደም ዝውውር የተስተካከለ እንዲሆን ይረዳሉ።
እናም ለአልዛይመርስ በሽታ አስተዋጽኦ የሚያደርጉትን ባዮሎጂካል ሂደቶች ለመከላከል ይረዳሉ ማለት ነው። በተቃራኒው ደግሞ በፋብሪካ ፕሮሰስድ የሆኑ ምግቦች ስኳር ያላቸውና በትራንስ ፋትስ የበለጸጉ ምግቦች አሉታዊ ተጽዕኖ አላቸው። ማለትም ኦክሲዴቲቭ ጭንቀትን ያስከትላል፣ እብጠትን ይጨምራል፣ እንዲሁም እንደ አሚሎይድ ቤታ ያሉ ጎጂ ፕሮቲኖችን በአንጎላችን ውስጥ የመከማቸት እድልን ይጨምራል። እነዚህ ሁሉ ነገሮች ለአብዛኛው ማህበረሰብ ቅንጦት ሊመስሉ ይችላሉ። ነገር ግን ሁሉንም ነገር በአንድ ጊዜ መቀየር አያስፈልጋችሁም። ከትንሹ ነገር መጀመር ይቻላል። ማለትም ምሳ በምትመገቡበት ጊዜ ተጨማሪ አትክልት መጠቀም፣ ከቅቤ ይልቅ የወይራ ዘይትን መጠቀም፣ ከድንች ጥብስ ወይም ከቺፕስ ይልቅ አንድ እፍኝ ለውዝ መመገብ ትልቅ ልዩነት ያመጣል። እነዚህ ትናንሽ እርምጃዎች ቀላል ሊመስሉ ይችላሉ። ነገር ግን ከጊዜ በኋላና ከዓመታት በኋላ በማስታወስ መዳከምና በማስታወስ ጥንካሬ መካከል ያለው ልዩነት እጅግ ትልቅ ይሆናል። ሶስተኛው አካላዊ እንቅስቃሴ። አንጎላችንንና የማስታወስ ችሎታችንን ለመጠበቅ ስናስብ ብዙ ሰዎች ውስብስብ ሕክምናዎችን ወይም መድኃኒቶችን ያስባሉ። ነገር ግን የአልዛይመርስ በሽታ ተጋላጭነትን ለመቀነስ ከሁሉም በላይ በጣም ቀላሉ መንገድ የአካል እንቅስቃሴ ማድረግ ነው። ሳይንሳዊ ጥናቶች እንዳረጋገጡት መደበኛ የአካል እንቅስቃሴ በአንጎል ውስጥ ጎጂ የሆኑ የአሚሎይድ ፕላኮች እንዳይከማቹ ያደርጋል። አትሌት መሆን ወይም በየቀኑ በጂም ውስጥ ሰዓታትን ማሳለፍ አያስፈልግም። ጥናቶች እንደሚያሳዩት በሳምንት ከ4 እስከ 5 ጊዜ የ30 ደቂቃ የእግር ጉዞ ብቻ ትልቅ ለውጥ ለማምጣት በቂ ነው። ሰውነታችሁን በመደበኛነት በማንቀሳቀስ ወደ ብሬናችሁ የሚሄደውን የደም ዝውውር ለማሻሻል፣ የኦክሲጅን አቅርቦትን ለመጨመርና አንጎላችሁን ፕሮቴክት የሚያደርጉ ኬሚካሎችን እንዲመረቱ ያግዛሉ። እነዚህ ለውጦች ከመጠን በላይ የሆኑ አሚሎይድ ቤታ ፕሮቲኖች ጉዳት ወደሚያስከትሉ ፕላኮች ከመቀየራቸው በፊት ብሬናችሁ እንዲጸዳ ይረዳሉ። አራተኛ፣ ጭንቀትን መቀነስ። ጭንቀት በህይወታችን ውስጥ ሁላችንም ማስወገድ የማንችለው ነገር ነው። ማህበራዊ ህይወት፣ ኃላፊነቶች፣ ያልተጠበቁ ችግሮች ወይም አደጋዎች የመሳሰሉ ነገሮች ህይወታችን ውስጥ ጭንቀትን የሚፈጥሩና የሚያባብሱ ናቸው። ጭንቀት ለረጅም ጊዜ ያለ እረፍት ሲቆይ በአንጎላችንና በማስታወስ ችሎታችን ከፍተኛ ጉዳት ሊያስከትል ይችላል። ለረጅም ጊዜ ለሚቆይ ጭንቀት ስትጋለጡ ሰውነታችሁ የማያቋርጥ ንቃት ውስጥ ይቆያል። ይህም ብዙውን ጊዜ መጋፈጥ ወይም መሸሽ ፋይት ኦር ፍላይት ተብሎ ይጠራል። ይህ የማያቋርጥ ጫና ሰውነታችሁ ከፍተኛ መጠን ያለው ኮርቲሶል የተባለ ሆርሞን እንዲያመርት ያደርጋል። ይህ ሆርሞን በሽታን ለመከላከል የራሱ የሆነ አስተዋጽኦ ቢኖረውም በከፍተኛ ደረጃ ለረጅም ጊዜ ሲቆይ ግን ከፍተኛ ጉዳት ማድረስ ይጀምራል። በተለይ ሂፖካምፓስ ለተባለው የአንጎል ክፍል በጣም ጎጂ እየሆነ ይመጣል። ነገር ግን አንድ ሰው ጭንቀትን በተወሰነ ደረጃ ለመቀነስና አእምሮውን ለማረጋጋት የኮርቲሶል መጠንን ለመቀነስና ሂፖካምፓስን ለመጠበቅ እነዚህን የተረጋገጡ መንገዶች ቢተገብራቸው ይመከራል። ቀለል ያሉ እንቅስቃሴዎችን ማዘውተርና የሚያረጋጉ መጽሐፍቶችን ማንበብ አእምሮ ዘና እንዲልና ለጭንቀት በተረጋጋ መንፈስ ምላሽ እንዲሰጥ እንደገና እንዲለማመድ ይረዳሉ። ከነዚህ በተጨማሪ ከጓደኞቻችሁና ምቾት ከሚሰጧችሁ ሰዎች ጋር ኳሊቲ ታይም ወይም ጥሩ ጊዜ ማሳለፍ ደግሞ መንፈስን የሚያጠነክርና ስሜታዊ ድጋፍ የሚያመጣ ነገር ነው። አምስተኛና የመጨረሻው አዳዲስ ነገሮችን መማር። እውነቱን ለመናገር ህይወት ስራ የሚበዛባት የተወሳሰበችና እጅግ አድካሚ ነች። ምናልባትም በህይወታችሁ ውስጥ በቂ እንቅልፍ ማግኘት፣ መደበኛ የአካል ብቃት እንቅስቃሴ ማድረግ ወይም ፍጹም የሆነ የአመጋገብ ስርዓት ቅድሚያ መስጠት አልቻላችሁ ይሆናል። በእነዚህ ምክንያቶች ምናልባትም ከጊዜ በኋላ አሚሎይድ ፕላኮች በአእምሯችሁ ውስጥ በዝምታ ተከማችተው የአልዛይመርስ በሽታ የሚያስከትሉ ደረጃዎች ሊደርስ ይችላል። ነገር ግን ምንም እንኳ በእነዚህ ችግሮች ውስጥ ብትሆኑም አእምሯችሁ የመላመድና ራሱን የመጠበቅ አስደናቂ ችሎታ አለው። ትክክለኛውን የአእምሮ ልምምድ ከሰጣችሁት ማለት ነው። ሳይንቲስቶች ይህንን ኮግኒቲቭ ሪዘርቭ መገንባት ይሉታል። አእምሯችሁን እነዚህ ችግሮች በተፈታተኑት ቁጥር አዲስ ክህሎት በመማር፣ አዳዲስ ቋንቋዎችን በማወቅ፣ ከበድ ያሉ መጽሐፍትን በማንበብ ወይም ሌላ አዲስ የትርፍ ጊዜ ማሳለፊያ በመሞከርም ቢሆን በነርቭ ሴሎች መካከል ያሉ ግንኙነቶችን ትፈጥራላችሁ እናም ነባሮቹን ታጠናክራላችሁ ማለት ነው። አሚሎይድ ፕላኮች በአንጎል ውስጥ የሚከማቹና ስራን የሚያስተጓጉሉ ተጠባቂ ፕሮቲኖች በተወሰኑ የነርቭ መስመሮች ላይ እንደ መንገድ መዝጊያ ሆነው ይሰራሉ። አንዳንድ ግንኙነቶችን በመዘርጋት በነርቭ ሴሎች መካከል ያለውን ግንኙነት ያቀዘቅዛሉ። ነገር ግን ሰፊና የበለጸገ የመንገድ አውታረ መረብ
ጠንካራ ኮግኒቲቭ ሪዘርቭ ከገነቡ አንጎል በቀላሉ ሌላ መንገድ ሊጠቀም ይችላል። ትውስታዎችን ለማድረስና መረጃዎችን ለማስኬድ ሌላ መንገድ ያገኛል ማለት ነው። በሌላ አባባል የአልዛይመርስ በሽታ ምልክቶች ቢኖርም እንኳ ብሬን ለረጅም ጊዜ በጥሩ ሁኔታ ሊሰራ ይችላል። ምክንያቱም የሚያደርሰውን ጉዳት ለማለፍ ብዙ የመጠባበቂያ መንገዶች ስላሉት ማለት ነው። በአጠቃላይ እነዚህን እርምጃዎች በትክክል በመውሰድ አንድ ሰው የመርሳት በሽታን ወይም አልዛይመርስን የሚቋቋም አንጎል መገንባት ይቻላል። እንደ አእምሯዊ ማነቃቂያ፣ እንደ እንቅስቃሴና ጤናማ አመጋገብ ያሉ ብዙዎቹ የአኗኗር ዘይቤዎች ሳይንቲስቶች ለአልዛይመርስ መከላከያ ሊያዘጋጁ ከሚችሉት ማንኛውም መድኃኒት ጋር እኩል ውጤታማ ናቸው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።